አስብበት ሳይሆን ምን ትያለሽ? መልስሽ ምንድን ነው የሚሆነው? እኮ ላስብበት አልልህም። ላስብበት ካላልኩ ያው ማለት ነው። ኦኬ ሰርኪስ ምኑ ከኔ ጋር የመተኛት እድል ቢመቻችልሽ ተኛለሽ? እንተኛ ቆመት ይገርማችኋል። ቻርጀር ላምጣ። የፈጠነ ልምጣ። የፈጠነ ለምጭ ይመጣ። ቻርጀር ይመጣ። ስታጨበጭብ ግን ጎበዝ ነህ መሆን ብዙ ጊዜ ታጨበጭባለህ። ነገር ሳረግ ብታይ ደግሞ ምንድነው አጨበጭባለሁ ብዙ ጊዜ ያለም ባላክ እንዳብዛኛው ኢትዮጵያዊ ነው ብዙ ጊዜ የምታጨበጭብ ከሆነ ማሙን እንጂ ብዙ ኢትዮጵያዊ እጁን የፈታው ምናምን በእንዶድ በአጃክስ ምናምን ነው እና ጨርቅ በጨርቅ ሆኖበታል። እኔ በቂቤ ለየት ነው ምመታው ማለት ነው። ይቺ የሶስት ብሯ ባዝሊን የአንድ ብሯ ናት ምናምን ባዝሊን ነው። እሷ አሪፍ ናት። እሺ አይ እንትን ጥሩ ላይ የአንድ ብሯ ታውቂያታለሽ? እሷን ሰማያዊ ባዝሊን እና እንዴ የዘም ያለች ሾጣጣዋ ስንቱን ያሳደግንበት የምር እኔን ግን እሷን ይገርምሻል። እኔ ደብረ ዘይት ነው ያለውና 14 ዓመት 15 ዓመት ላይ 10ኛ ክፍል እያለሁኝ ወንዝ ስንሄድ ወንዝ ሄደሽ ስትመጪ እንዳትቆጪ ነጭ ትሆን ነበር። እንደዛ እንዳንሆን ብለን ነው እንጂ መንገዛት ለእንደዚህ አይነት ለክፉ ሴራ የታቀደች አይመስለኝም ነበር። ከዛ የሆነ ሰዓት ነው ኖቲስ ያደረኳት። ልክ እዚህ አዲስ አበባ ስመለስ ከዛ ሁሉ እሷን ሲገዛ እንዴ ወንዝ መሄድ ሰው አለ እንዴ ስል የለም ህዝቤ ሊመታ ነው ይመታታል፣ ሰው ይመታታል በባዝሊን ወየው ጉዴ ላይፍ ቦይ ያጠፋል። ላይፍ ቦይ ቡግር ምናምን ያጠፋል። ትንሽ ብልት ያላቸውም ይጠፋል። በዛ ብነት ለምን ነው የምትጠቀመው? ምን አለ እኔ ላይፍ ቦይ አር ሰላም የኔ እናት ሰላም መሆን እንዴት ነህ? አለው እንዴት ነሽ? ትፈልግሃለች እያሉ ነበር። ኧረ እኔ አልፈለግኩህም። ማን ያለክ? እሺ እኔም ስለመጣሽ ደስ ብሎኛል። ስለ ወሲብ እያወራን ነው። ትቆያለሽ ወይስ ትወጫለሽ? ይመችሻል? ኦኬ እሺ መቆየት እችላለሁ አይደል? እኛ ስለ አንዳንድ ነገሮች እያወራን ነው። ኦኬ እኮ መስማት እችላለሁ፣ መቀመጥ እችላለሁ። እንደዚህ ትችያለሽ። ስለ ሰው ነው እያወራን ያለ ነው። ብዙ ሰው ወሲብ እዚህ ሲወራ ባለጌዎች ስዶች ይልና ከሰራተኛ ጋር ይዋሰባል። ከቢሮ ላይ ሰው አስጨንቆ ካላረኩ ይላል። ሴቶቹም እንደዛው ከሽማግሌ ጋር ይተኛሉ። እዚህ መጥተው ግን ያስመስላሉ። ስለሱ ምን ታያለሽ ነው? ሁላችንም ማስመሰያዎች ነን። እኔ እየጠበቅኩ ነው። 1500 ሰው አለ ውጡ እያልኩኝ ነው። እስቲ ውጡ፣ አትስሙ። ስለ ወሲብ ልናወራ ነው። እስቲ ውጡ። ሪከርድ አድርገህ የምትፖስተው ልጅ ውጣ እስቲ። ልክ ሌላ ደግሞ ፎር ዩ ፔጃችሁ ላይ ሲመጣውን ነገር ሪከርድ አድርገው የኛን ወሬ ሲፖስቱ ኮሜንት ከመስጠት ሰምታችሁ አጣጥማችሁ ሀገራችን ወዴት እየሄደች ነው ከማለት ወደ ላይ ስክሮል አድርጉ። አታረጉም ማረጋት ነው። አንቺ አበራልሽ ሙዝ አበራልሽ ሌላ ነገር ነው ይመስል መጣጥሽ ነው እባክህ። ይሄ ከንፈር ግን አስብኩት። በስማ እንዴ አንድ ያለኝ እኮ ከላይ የተሰጠኝ አባቴ እንትን ኡሁ ነው የሚመስለው። ኡሁ ታውቂያለሽ? በቃ እንደ ኡሁ የሚያጣብቀኝ ነው የሚመስለው። እኔ በቃ ወይስ እንዴ? ያጣብቃል፣ አይለቅም ደግሞ። እሺ ሊንዳ 3-4 ልጅ ወልደው ጉሊት በ4 ብር በ5 ብር ሽንኩርት ሸጠው የሚኖሩ አሉ። ምንም አይነት ነገር ለሸሌነት ምክንያት አይሆንም። ሸሌ የምትሆኑት በጣም ቀለል ያለ ገንዘብ ለማግኘት ነው።
ቀለል ያለ ግን ማታስቡበት ነገር ምንድነው? ብዙ ሰው ጭንቀቱን፣ መንፈሱን፣ በሽታውን አጋብቶባችሁ ነው የሚሄደው። ለእናንተም ቀላል መስሎ ነው የሚታያችሁ። እግር ይከፈታል፣ ይመጣል፣ 5 ደቂቃ ነው የሚቆየው። በዛ ሰዓት ብር ከፍሎ ይሄዳል። ቀላል ተብሎ ስለሚታሰብ ነው። በደቂቃ 5000 ልታገኝ ትችላለች፣ በቀን 100,000 ልታገኝ ትችላለች። ብዙ ሰው ግን ሻሌ የሚሆነው ተገዶ ሳይሆን ወዶ። ይህን ምልሽ ደግሞ ትናንትና ሻሌነት የሰራች ልጅ ዛሬ ውጭ ከላይፏ ብትባል አትወጣም። እዛው መቆሙን ነው የምትፈልገው። ምክንያቱም መስራት ስለማትፈልግ ገብቶሻላ። ግን ወደፊት ነው የሚቆጭሽ። የብዙ ሰው በሽታ፣ የብዙ ሰው መንፈስ፣ አጋንንት አንቺ ውስጥ እንደገባ ስታስቢ ታቆማለሽ። አሁን ሴቶች እዚህ ሲነሱና ሻሌነት እኮ ምናምን ይሄ ምን ያርጉ? ቀዳዳቸውን ለመድፈን ነው ያለፉበት። የላይፍ ውጣ ውረድ እኮ ነው። ውጣ ውረድ አይደለም። ዲክ ስለምትወዱ ብቻ ነው። ወይኔ ጮክ ብዬ ተናገርኩት። ይሄን የምታረጉት ስለምትፈልጉ ብቻ ነው እንጂ በሌላ ወይ ላይፋችሁ ማሸነፍ ትችላላችሁ። ባትችሉ ራሱ ትታገላላችሁ እንጂ ሰው ወዶ አይደለም። በማዳበሪያ የተወጠረ ቤት ውስጥ ምናምን እንደምንም ቦይ ውሃ ምናምን እየፈሰሰ እኔ እርግጠኛ ሆኜ የምነግርሽ ማለት ነው በጣም ብዙ ወንድ አለ የቸገረው፣ ግን ቆለጡን መንገድ ላይ አዝረክርኮ ውጭ አይቀመጥም። ምነግርሽ ነገር እኔ አሁን በላይፍ ቸግሮኝ ያውቃል፣ በጣም ቸግሮኝ ያውቃል። ሳልበላ አድሬ ያውቃለሁ። አንድ ቀን ሙሉ ምተኛበት አጥቼ ማዳበሪያ ትዝ ይለኛል። ቃሊቲ መጥቼ ሰው ቤት አድራለሁ ብዬ ሰው ቤት እንግዳ በዝቶ እኛ ጋር ዛሬ ማደር አትችልም ተብዬ ማርበት አጥቼ ማዳበሪያ አንጥፌ ውጭ አድሬ ያውቃለሁ። ግን ቆለጤን እንዲያውጥቼ ከኔ ጋር የምትተኛ ሴት ብዬ አላውቅም። የወንድ ልጅ አስተሳሰብ ይኖራችሁ ምለው ለዚህ ነው። ወንድ ልጅ ሲቸገር ቆለጡን አደባባይ ለማውጣት ሰው የሚያውቀው ፈልጬ ቀን ስራ ሰርቼ እንደምንም ብዬ አገኛለሁ ገንዘቡን ነው የሚለው። ገብቶሻላ? ሴቶች ግን የሆነ ችግር ሲመጣ ኦንሊ ቲንግ የሚመጣው ሸሌነት አሚን በጣም ጥሩ ነገር ነው ምናምን እያልኩ አፕሪሼት እያደረግኩኝ አይደለም። ግን ከሃይማኖትም ከአስተዳደግም ከባህልም ነገር ስለሚፈጠሩት ልጆችም ጨምሮ መጥፎ ግንዛቤ ሊኖረው ይችላል። ግን እየነገርኩ ያለሁት የትኛውም ሴት ደልቷት ሸሌ ልትሆን አትችልም። እኛ በአፋችን የምናወራው አለ ፕሮፌሽናል ሸሌዎች አሉ። አሁን የመጡ ሞደርኒዝም ያጠቃቸው ሸሌዎች አሉ። ዩኒቲ በተርም ስንት እንደሚከፈል ታውቂያለሽ? በጣም ብዙ ብር ነው የሚከፈለው። ቅድስተ ማርያም ብዙ ብር ነው የሚከፈለው። እዛ የተማሩ ሸሌ የሚሆኑ አሉ። ቤተሰብ ምንም ሳይቸግረው ወጥተው እንደ ዕቃ የሚሸጡ አሉ። በር ላይ ከበር መኪና